በፈረንጆቹ አቆጣጠር ኖቬምበር 24 1971 ነበር። አየሩ በጣም ቀዝቃዛ፣ ዝናባማና ጭጋጋማ ነው። በአሜሪካ ፖርትላንድ አየር ማረፊያ አንድ ረጅም ሰው ጥቁር መነጽር ያደረገና ጥቁር ኮት የለበሰ በእጁ ጥቁር ቦርሳ ይዞ ወደ ቦይንግ 787 አውሮፕላን አመራ። በወቅቱ ማንም ሰው ይህ ሰው ከጥቂት ሰዓታት በኋላ የዓለምን ትልቁንና እስካሁን ያልተፈታውን ወንጀል ፈጽሞ አየር ላይ እንደሚሰወር የገመተ አልነበረም። ስሙ ዲቢ ኩፐር ይባላል። ከ55 ዓመት በኋላ ዛሬም ድረስ ኤፍቢአይ ለዚህ ሚስጥር መልስ የለውም። ለመሆኑ ይህ ሰው ማን ነበር? እንዴትስ ከአውሮፕላን ላይ በሺዎች ከሚቆጠር ጫማ ከፍታ ላይ ዘሎ ሊጠፋ ቻለ? ወደ ሙሉ ታሪኩ እንግባ። ሰውየው አውሮፕላኑ ውስጥ ገብቶ ወንበር ቁጥር 18 ላይ ተቀመጠ። ሲጋራ ለኮሰና ተወዳጅ መጠጡን አዘዘ። አውሮፕላኑ ወደ ሲያትል ለመብረር ተነስቶ ብዙም ሳይቆይ ኩፐር ፍሎሪሰንት ሻፍረር ለምትባል የበረራ አስተናጋጅ አንዲት የታጠፈች ወረቀት ሰጣት። አስተናጋጇ ወጣቱ ወንድ ስልኩን ሊሰጣት የፈለገ መስሏት ወረቀቱን ሳታነበው ቦርሳዋ ውስጥ ከተተችው። ኩፐር ግን ቀስ ብሎ ወደ እሷ ጠጋለና እንዲህ አላት፣ ወረቀቱን ብታነቢው ይሻልሻል፣ ቦርሳ ውስጥ ቦምብ አለ። አስተናጋጇ ደንግጣ ወረቀቱን ስትከፍተው በግልጽ የተጻፈ አስፈሪ መልእክት ተገኘች። ኩፐር ጥቁር ቦርሳውን ከፍቶ ቀይ ሽቦዎችንና ትልልቅ ባትሪዎችን አሳያት። ፍላጎቱ በጣም ግልጽ ነበር። $200,000 በ$20 የብር ኖቶችና 4 ፓራሹቶችን። አውሮፕላኑ ሲያትል አየር ማረፊያ ላይ ለሰዓታት እንዲያንቀላፋ ተደረገ። በወቅቱ በአውሮፕላኑ ውስጥ የነበሩ 36 ተሳፋሪዎች አውሮፕላኑ መታገቱን ጨርሰው አያውቁም ነበር። የቴክኒክ ችግር መስሏቸው ነበር። ኤፍቢአይ በፍጥነት ተንቀሳቅሶ የኩፐርን ጥያቄ አዘጋጀ። የ$20 የገንዘብ ኖቶችን ተራ ቁጥር በሙሉ ፎቶኮፒ አድርገው ያዙት። ይህም በኋላ ላይ ገንዘቡን ሲጠቀምበት ለመያዝ እንዲችሉ ነበር። ገንዘቡና ፓራሹቶቹ ወደ አውሮፕላኑ ሲደርሱ ኩፐር ቃሉን ጠበቀ። ሁሉንም 36 ተሳፋሪዎቹን እንዲወርዱ ፈቀደላቸው። ነገር ግን አብራሪዎቹንና 2 የበረራ አስተናጋጆችን አስቀረ። ቀጣዩ ትዕዛዙ አውሮፕላኑን ወደ ሜክሲኮ እንዲያበሩት ነበር። ነገር ግን አንድ ልዩ ትዕዛዝ ጨመረ። አውሮፕላኑ በጣም ዝቅ ብሎ በሰዓት 300 ኪሎ ሜትር በሆነ ፍጥነት እንዲበር አዘዘ። ምሽት 1:40 ላይ አውሮፕላኑ ዋሽንግተን ግዛት ላይ እየበረረ ሳለ በውጪ ያለው አየር እጅግ ቀዝቃዛና ከባድ ዝናብ የሚጥል ነበር። ኩፐር ሁሉንም ሰራተኞች ወደ አብራሪው ክፍል እንዲገቡና በሩን እንዲዘጉ ታዘዘ። ከምሽቱ 2 ሰዓት ላይ በአብራሪው ክፍል ውስጥ የነበሩ ሰራተኞች የአየር ግፊት ለውጡ ታወቃቸው። ኩፐር ቦይንግ 727 ብቻ ያለውን ልዩ የኋላ መቀመጫ በር ከፍቶ $200,000 በወገቡ ላይ አጥብቆ አስሮ ሁለቱም ፓራሹቶቹን ለብሶ ወደ ማይታወቀው የሌሊት ጨለማና ከባድ ዝናብ ውስጥ ዘለለ። አውሮፕላኑ በሰላም ሲያርፍ ፖሊሶቹ በሩን ሰብሮ ገቡ። ኩፐር አልነበረም። የቀረው መጠጡን የጨረሰበት ብርጭቆ፣ የጠቆረው ከረባትና 2 የተወው ፓራሹት ብቻ ነበር። ኤፍቢአይ በታሪኩ ትልቁን ፍለጋ ጀመረ። ወታደሮቹን፣ ሄሊኮፕተሮቹንና የሰላይ ውሾችን ሳይቀሩ ኩፐር ይወርዳል ተብሎ በተገመተው ጥቅጥቅ ያለ ጫካ ውስጥ ለወራት አሰሱ። ነገር ግን ምንም ፍንጭ አልተገኘም። ለ9 ዓመታት ያህል ምንም አዲስ ነገር አልነበረም። ነገር ግን በ1980ዎቹ አንድ የ9 ዓመት ሕፃን ልጅ ከወንዝ ዳር አሸዋ ላይ ሲጫወት በፕላስቲክ የተጠቀለለና በውሃ የበሰበሰ $5,800 አገኘ። የገንዘቡን ተራ ቁጥር ሲፈትሹ በሚገርም ሁኔታ የዲቢ ኩፐር ገንዘብ መሆኑ ተረጋገጠ። ይህ ገንዘብ ከተገኘበት ቦታ ተነስተው ወንዙንና አካባቢውን በሙሉ ድጋሚ ቢያስሱ አሁንም የሰውየውን አጥንትም ሆነ ፓራሹት አልተገኘም። በ2016 ኤፍቢአይ ከ45 ዓመት አድካሚ ምርመራ በኋላ መዝገቡን በይፋ መዝጋቱን አሳወቀ። ዲቢ ኩፐር በዚያ አስፈሪ ምሽት ላይ ዘሎ ሕይወቱ አልፏል ወይስ ገንዘቡን ይዞ ዛሬም ድረስ በሰላም እየኖረ ይሆን? ማንም የሚያውቅ የለም። እርሱ የኤፍቢአይን ታሪክ ለዘላለም የቀየረና በአየር ላይ የተሰወረው ብቸኛ
ብቸኛው ሚስጥራዊ ሰው ነው።